ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለን። የፋኖ ኃይሎች በሶስት አቅጣጫዎች ወደ ባህር ዳር እየገቡ መሆኑን የሚያሳይ መረጃ እየደረሰን ነው። ሌሊቱን በፋኖ ኃይልና በመንግስት ታጣቂዎች መሃል የተኩስ ልውውጥ ሲካሄድ ከቆየ በኋላ የፋኖ ኃይሎች ወደ ባህር ዳር እየገቡ መሆናቸውን መረጃዎች ያመለክታሉ። ወደ ባህር ዳር ደውለናል። ባህር ዳር ያለው ሁኔታ በማንኛውም ሰዓት ሊቀያየር እንደሚችል ነው መረጃዎች የሚያመለክቱት። አብራችሁን ቆዩ። በጣም አመሰግናለሁ። እንግዲህ በባህር ዳር በአሁን ሰዓት በኢትዮጵያ ሰዓት አቆጣጠር ወደ መንጋት አካባቢ ጠዋት ሊሆን እንደሆነ ነው ሰዓቱ የሚያሳየኝ። ምንድነው ያለው ባህር ዳር አካባቢ? ባህር ዳር ዛሬ ከንጋቱ 12 ሰዓት ጀምሮ በሁሉም አቅጣጫ ከፍተኛ ውጊያ እየተካሄደ ይገኛል። ማለትም በዚህ በቀበሌ 14 ወደ አቡነ ሀራና ልደታ መስመር አባይ ማዶ ቤዛዊት ማርያም ቤተክርስቲያን አካባቢ ማለትም በቤተ መንግስት አካባቢ በምድረገነት ቀበሌ አካባቢ ከፍተኛ ውጊያ እየተካሄደ ይገኛል እና በጣም ከፍተኛ እጅ ውጊያ ነው እየተካሄደ ያለው። አልፎ አልፎም ከባድ መሳሪያ ተኩሳሉ፣ የዲሽቃ የሞርታር ተኩሶችም ይሰማሉና በሁሉም አቅጣጫ ውጊያ እየተደረገ ያለው ባህር ዳር ከተማ ዛሬ ከንጋቱ 12 ሰዓት ጀምሮ ከወትሮ የተለየ ነው። አሁን ያለው ሁኔታ የሚታያችሁ እንግዲህ ባህር ዳር ለረጅም ወራት ለረጅም ጊዜያት እንደዚህ አይነት ነገር ይታይባታልና አሁን የተለየ ነገር ነው የሚታየው። አሁን የተለየ ይመስላል። ትናንት ቀኑ ሙሉ ከፍተኛ የመንግስት ወታደር እንቅስቃሴ በብዙ ኦራሎች እየተጫኑ ከቦታ ቦታ ይንቀሳቀሱ ነበር። ይሄም ሊከሰት እንደሚችል ግምታችን ነበር የኛ። ትናንት እነሱ በጣም ተበሳጭተው ነበር። በየወረዳው ፋኖ ያገኛቸው ድሎች አበሳጭቷቸው ትናንት የተለየ እንቅስቃሴ ያደረጉ ነበር። ከተማ ላይ የወታደር የጫኑ የወታደር ተሽከርካሪዎች እንቅስቃሴ ያደርጋሉና ይሄ ነገር እንደመጣ ቀድሞ መገመት ይቻል ነበር። ዛሬ ግን በሁሉም አቅጣጫ ከንጋቱ 12 ሰዓት ጀምሮ ከፍተኛ ውጊያ እየተደረገ ነው ያለው። እጅ በእጅ ውጊያ ነው። ከባድ መሳሪያዎች አልፎ አልፎ ይተኮሳሉና ከወትሮ የተለየ ነው። በፊት ዝም ብሎ የሆነ ቦታ ገብቶ የሆነ ኃይል አጥቅቶ የመውጣት አዝማሚያ ነው የነበረው። አሁን ግን ከፍተኛ ከተማዋን በሁሉም አቅጣጫ ለመቆጣጠር ከፍተኛ ውጊያ እየተደረገ ነው ያለውና የተለየ ነው ከወትሮ ዛሬው። ምናልባት እስቲ ለተመልካቾች ግልጽ እንዲሆን ምናልባትም ባህር ዳርን በደንብም ለማያውቋት እስቲ ቤት አካባቢዎች ነው እንዲህ አይነቱ ወታደራዊ ወይም እንዲህ አይነት እንቅስቃሴ እየተደረገ ያለው ቤት እንደሆነ መግለጽ ይቻል ይሆን? አሁን ውጊያ እየተደረገ ያለበት አቅጣጫ በዚህ በሰባት አዲት ማረሚያ ቤቱን መስመር ይዞ ወደ ልደታ ቤተክርስቲያንና አቡነ ሀራ የሚባሉ ባለፈው ነሐሴ ወር ላይ ውጊያ በተደረገበት አካባቢ በዛ መስመር አንዱ የውጊያ ቀጠና ነው። ከፍተኛ ውጊያ እየተደረገ ያለበት ከባድ መሳሪያ የሚተኮስ ያለበት አካባቢ ነው። ሌላው ደግሞ አባይ ማዶ የሚባለው ሰፈር ቤዛዊት ቤተ መንግስት አካባቢ የቤዛዊት ቤተ መንግስት ምንድነው ልደታ ቤተክርስቲያን እንደገና ሚካኤል የሚባል ቤተክርስቲያኖች አሉ። ልደታ የሚባል ቀበሌ ያለ እዛ አካባቢ ምድረገነት የሚባል ቀበሌ ያለ አባይ ማዶ እዛ አካባቢ ከፍተኛ ውጊያ እየተደረገ እንዳለ ነው የምንሰማው አባይ ማዶ። ስለዚህ በሁለቱም አቅጣጫ በአባይ ማዶ አቅጣጫና በዚህ በሰባታዊት መስመር በማረሚያ ቤቱ አካባቢ ነው ከፍተኛ ውጊያ እየተደረገ ያለው። እንግዲህ ባህር ዳር ቀለበት ውስጥ መግባቷን የሚገልጹ መረጃዎች የሚያሳዩ መረጃዎች ሰሞኑን ከተለያዩ አካባቢዎች እየደረሱን ነበረ። ምንድነው መገመት የሚቻለው? እናንተ ከተማ ውስጥ ያላችሁ ነዋሪዎች ምን እየተደረገ ነው አሁን ባህር ዳር ላይ? ምናልባት የፋኖ ታጣቂዎች የፋኖ ኃይሎች ከተማዋን ለመቆጣጠር የሚያስችል እንቅስቃሴ እያደረጉ ነው ወይስ ምንድነው የተረዳችሁት? እንግዲህ ሰሞኑን ሲደረግ የነበረው ውጊያ በምዕራብ ጎጃምና በምስራቅ ጎጃም አካባቢ እንዲሁም በደቡብ ጎንደር አካባቢ የፋኖ ኃይሎች ድል እየቀናቸው ወደ ከተማው እየቀረቡ መሆኑን በመገመት መንግስት በዙሪያው ምሽግ ቁፈራ ላይ ነበረ። ትናንትና ራሱ ጉዶ ባህር የሚባለው አካባቢ ከመራዊና መሸንቲ ወደ ባህር የሚያስገባው መስመር ላይ ጉዶ ባህር የሚባል ቦታ አለና እዚህ ሰሞኑን የተመረጡ የአድማ በታኝና የልዩ ኃይሎች ከፍተኛ ምሽግ በመቆፈር ላይ ነበሩ ትናንት እና የመንግስትም ስጋት ይመስለኛል በየወረዳው የተገኘው ድል ፋኖ ያገኘው ድል አጠናክሮ ከተማውን ሊያጠቃ ይችላል የሚል ግምትና ስጋት ነበሩ። ስለዚህ በዛ ምክንያት ነው ምሽጎችን እየቆፈረ ከፍተኛ ወታደራዊ እንቅስቃሴ እያደረገ የነበረው ትናንት።
ስለዚህ ፋኖች አሁንም ያን የወረዳ ድል በወረዳ ያገኙትን ድል አጠናክረው ከተማውን ሊያጠቁ ይችላል የሚል ግምት አለና ያ ሊሆን ይችላል አሁን እየተደረገ ያለው ዛሬ። አሁን በኢትዮጵያ ሰዓት አቆጣጠር ምናልባት ከጠዋቱ 1 ሰዓት ያለፈ ይመስለኛል። ባህር ዳር በምን ሁኔታ ላይ ነው ያለችው? የመንግስት ኃይሎች የት ነው ያሉት? የፋኖ ኃይሎችስ በምን ሁኔታ ወደ ከተማዋ ለመግባት እንቅስቃሴ እያደረጉ ነው ያሉት? እንደው አሁን በምንነጋገርበት ሰዓት ያለውን ሁኔታ መግለጽ ይቻል ይሆን? አሁን የመንግስት ኃይሎች ያልኩ በዚህ ትናንትና በጣም ከፍተኛ እንቅስቃሴ ከተማው ላይ እንቅስቃሴ ያደርጉ ነበር። ከዚህ ከመኮድ እያወጡ ወታደሮችን ወደ ሰባታዊት መስመር ወደ አባይ ማዶ እና ቅድም እንዳልኩ ደግሞ ወደ ከመሸንጂ እና መራዊ ወደ ባዳ ልጅራ መስመር ላይ ምሽግ ቁፋሮ ላይ ነው የነበሩትና የፋኖ ኃይሎችን በዛ መስመር ላይ ነው